ሰላም እንዴት ናችሁ ተማሪዎች? እኔ ደህና ነኝ። በዛሬው ቪዲዮአችን የ11ኛ ክፍል ኬሚስትሪ ስለ ሞለኪውላር ጂኦሜትሪ አብረን የምናይ ይሆናል። ለዚህኛ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ይህንን የዩቲዩብ ቻናል ሰብስክራይብ እንድታደርጉ ይሁን እና ቪዲዮውን ከወደዳችሁ ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉላቸው እና እንዲሰራላችሁ የምትፈልጉት ሳብጀክት እና የክፍል ደረጃ ካለ ከ9ኛ ክፍል ጀምሮ ባሉ የናቹራል ሳብጀክቶች እንዲሰራላችሁ የምትፈልጉት ሴክሽን ካለ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። በዛሬው ቪዲዮአችን ላይ ደግሞ ስለ ሞለኪውላር ጂኦሜትሪ አንዳንድ ነገር አብረን የምናይ ይሆናል። በመጀመሪያ ሞለኪውላር ጂኦሜትሪ ምን ማለት እንደሆነ እና ደግሞ በውስጡ ምንን ይይዛል እና ደግሞ ነካክቶ የሚያልፋቸው የኬሚስትሪ ኮንሰፕቶች ምንድናቸው የሚለውን ነገር አብረን የምናይ ይሆናል። ተከታተሉኝ። ጥያቄም ካላችሁ ኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ስንጀምር ሞለኪውላር ጂኦሜትሪ ኢዝ ኤ 3-dimensional arrangement of atoms in a molecule ይላል። ይሄኛውን ሀሳብ ከመጀመራችን በፊት አንድ ሞለኪውል የሚፈጠረው ኢዘር ኢን ኮቫለንት ወይ ኮቫለንትሊ ነው። ኦፍ ኮርስ የሚፈጠረው ኮቫለንትሊ ነው እና አንድ ሞለኪውል በሚፈጠርበት ጊዜ የሚፈጠረው ደግሞ ከተለያዩ አተሞች ነው። ይህንን አፈጣጠር እንደዚህ ሆኖ ይፈጠራል የሚለውን ከዚህ በፊት የተለያዩ ሰዎች በተለያየ ሞዴል አስቀምጠውታል። ጀስት ዊ ካን ቴክ የሌዊስን ስትራክቸርን መውሰድ እንችላለን። ኤሌክትሮኖችን በዶት በመሰየም ለመግለጽ ሞክሯል። ፋርዘር ደግሞ አሁን ሞለኪውላር ጂኦሜትሪ የምንለው ደግሞ 3-dimensional arrangement of አተሞችን በዚያ በተፈጠረው ሞለኪውል ውስጥ ያሉ አተሞች እንዴት እንደተቀመጡ በ3-dimensional arrangement ለኛ የሚያሳየን ሞዴል ነው ማለት ነው። ይሄ ሞለኪውላር ጂኦሜትሪ ብለን የምንለው። there is a simple procedure that enable us to predict the geometry of molecule or ion if we know the number of electrons surrounding the central atom in its this structure ይላል። then ይሄኛው ሞለኪውላር ጂኦሜትሪ የምንለው 3-dimensional arrangement of atom ነው ብለናል። ያንን 3-dimensional arrangement of atom ሲምፕሊ እንድንረዳው ወይ ደግሞ ምን ሊመስል ይችላል የሚለውን ነገር ሲምፕሊ እንድናውቀው የሚረዳን ምንድነው ከተባለ ያንን የዚያን ሞለኪውል የሌዊስን ስትራክቸር ካወቅን እና ደግሞ ነምበር ኦፍ ኤሌክትሮን ሴንትራል አተሙን ከበው ያሉ ነምበር ኦፍ ኤሌክትሮኖችን ካወቅን ኢትስ ሲምፕል ቱ ድራው ወይም ደግሞ ያንን የዚያ ሞለኪውላር ጂኦሜትሪ ለማወቅ በጣም ሲምፕል ይሆንልናል ማለት ነው። the basis of this approach is the assumption that electron pair in the valence shell of an atom repel one another ይላል። ይሄን እያንዳንዱ ኤሌክትሮን ማለትም ሴንትራል አተሙን ከበው ያሉ ኤሌክትሮኖችን ሰራውንድ ያደረጉትን እነዚያን ካወቅን ሲምፕሊ ፕሪዲክት ማድረግ እንችላለን ጂኦሜትሪ ኦፍ ሞለኪውሉን ብለናል። ያ ደግሞ ያንን ፕሪዲክት ማድረግ የምንችለው ለምንድን ነው ከተባለ ጀስት እዛ ውስጥ ያሉ ነምበር ኦፍ ኤሌክትሮኖችን ሴንትራል አተሙን ከበው ያሉ ነምበር ኦፍ ኤሌክትሮኖችን አወቅን ማለት እያንዳንዱ እርስ በርስ ደግሞ ሪፔል ስለሚደራረጉ ምን አይነት ቅርጽ ሊኖራቸው ይችላል የሚለውን ነገር ራሱ ፕሪዲክት ማድረግ እንችላለን ማለት ነው። the basis of this approach ስንል የትኛው አፕሮች ነው ሲባል knowing what or understanding the number of electrons that surrounds the central atom ያንን ማወቃችን ምኑ ላይ ነው አድቫንቴጁ፣ እንዴት ነው ጂኦሜትሪካል ሞለኪውሉን ፕሪዲክት እንድናደርግ የሚረዳን ስንል ጀስት ነምበር ኦፍ ኤሌክትሮኑን አወቅን ማለት እንዴት እርስ በርስ ሪፔል እንደሚደራረጉ እናውቃለን። እርስ በርስ እንዴት ሪፔል እንደሚደራረጉ ካወቅን ደግሞ we can predict what it's a geometry of molecule እንላለን ማለት ነው። ሌላኛው በዚህኛው ሴሽን የምናየው ስለ ቢስፐር ቲዮሪ ነው ወይም ደግሞ ቫሌንስ ሼል ኤሌክትሮን ፔር ሪፐልሽን እንላለን። ሲምፕሊ ቢስፐር ለመጥራት እንችላለን። V stands for valence and shell ለኤስ ከኤሌክትሮን ኢ ፔር ፒ ከዛ ሪፐልሽን አለ። ይሄም ቲዮሪ ነው። ይሄ ቲዮሪ ስለምንድነው የሚያጠነጥነው የሚለውን በምናይበት ጊዜ ኮቫለንትሊ ቦንድ ተደርጎ የሚፈጠሩ ሞለኪውሎች ጂኦሜትሪካል ወይም ደግሞ ሞለኪውላር ጂኦሜትሪውን በምንስልበት ጊዜ በቃ በተቻለ አስማቸስ ፖሲብል ሪፐልሽኑን በሚቀንስበት ወይ ነው እነዚህ አተሞች አሬንጅ መደረግ ያለባቸው የሚለውን ሀሳብ ይይዛል ማለት ነው። ሌታሲ ውስጥ ገብተን በምናይበት ጊዜ ሞር ክሊር ይሆንልናል። ኢኩቫለንት ቦንድ አለ። a pair of electrons often called bonding pair አለ። ኮቫለንት ቦንድ ላይ ፔር ኦፍ ኤሌክትሮኖች እንደ ቦንዲንግ ፔር እንወስዳቸዋለን። ቦንዲንግ ፔር እንላለን። እነዚያ ቦንዲንግ ፔሮች ደግሞ በዚያ ሞለኪውል ውስጥ ያሉ አተሞች እርስ በርስ እንዲያያዙ የሚያደርገው ነው። that holds atoms together within a molecule ማለት ነው። በዛ ሞለኪውል ውስጥ ያሉ አተሞችን እርስ በርስ ሆልድ አድርጎ የሚይዘው ያ ቦንዲንግ እነዚያ ቦንዲንግ ፔር ኤሌክትሮኖች ናቸው ማለት ነው። ጀስት ሎን ፔሮች ምንም አይነት አስተዋጽኦ የላቸውም በዚህ ሰዓት ሁለቱን ሆልድ የማድረግ ስራው የማን ነው? የቦንዲንግ ፔር ነው ማለት ነው። ሎን ፔሮች
አይደለም ወዲ እንትን ሊሉ ይቅርና ሆልድ ሊያደርጉ ይቅርና ኢቭን እንዲበተኑ ላይ ማድረግ ኤቢሊቲ አላቸው። ዳትስ ዋይ በጣም ኢነርጄቲክ ናቸው እነዚህ ሎን ፔሮች እና ያለን ወደ ታች ስንወርድ ሎን ፔሮች በጣም ሃይ ኢነርጂ ስላላቸው they can even distract those bonding pair ሪፐልሽን ሊፈጥሩ ላይ ይችላሉ። ስለዚህ ለአንድ ሞሊኪውል ውስጥ ያሉ አተሞች እርስ በርስ እንዲገናኙ ወይም ደግሞ ተገናኝተው እንዲቀመጡ ሚናውን የሚጫወተው ቦንዲንግ ፔር ነው ማለት ነው። however in a polyatomic molecule where there are two or more bonds between the central atom and the surrounding atom, the repulsion between electrons in different bonding pair causes them to remain as far apart as possible ይላል። ይሄውና እንዳልኳችሁ ፖሊአቶሚክ ሞሊኪውሎች ላይ ማለትም ለምሳሌ ፖሊአቶሚክ ሞሊኪውል ስንል H2O መውሰድ እንችላለን። ፖሊአቶሚክ ሞሊኪውል ነው። ፖሊአቶሚክ ሞሊኪውል ስንል ሁለትና ከዚያ በላይ የተለያዩ አተሞች እርስ በርስ ቦንድ ተደርገው የሚፈጥሩት አይነት ሞሊኪውል ነው። where there are two or more bonds between the central atom and the surrounding atoms, the repulsion between the electron ማለትም ሁለቱ ከሴንትራል አተሙ ጋር ጀስት ቦንድ የሚያደርጉ ኤሌክትሮኖች አሉ። እነዚያ ኤሌክትሮኖች አቀማመጣቸው መሆን ያለበት as much as possible ርቀው ነው መቀመጥ ያለባቸው ይላል ቢስፈር ማለት ነው። ቢስፈር ቲዮሪ የሚያጠነጥንልን even the purpose of this Bispher theory is to minimize what the repulsion between those bonding ወይም ደግሞ በዛ ሞሊኪውል ውስጥ ያለውን ሪፐልሽን ሚኒማይዝ ለማድረግ ነው ማለት ነው። ስለዚህ the geometry that the molecule ultimately assumes or as defined by the position of all atoms minimizes what the repulsion. so geometrical molecule ሚኒማም በሆነ ሪፐልሽን ሊገጥመው ማለት ሚኒማም የሆነ ሪፐልሽን በሚታይበት ወይ ነው ማለት ነው አሬንጅ የሚደረገው። ላይ ስንመጣ molecular geometry ስንል the 3D arrangement of atoms within a molecule ብለናል። ስለዚህ ያ 3D አሬንጅመንቱ እንትን በሚልበት ጊዜ በሚገለጽበት ጊዜ ወይም ደግሞ በሚሳልበት ጊዜ በተቻለን መጠን ሚኒማይዝ አድርገን ማለት ሪፐልሽኑን ሚኒማይዝ በሆነ ወይ ነው መደረግ ያለበት ብሎ ቢስፈር ቲዮሪ ያምናል ማለት ነው። ስለዚህ this approach to the study of molecular geometry is called valence shell electron pair repulsion ወይም ደግሞ ቢስፈር ሞዴል ብለን እንወስደዋለን ማለት ነው። ሲምፕሊ አሁን እዚህ ጋር መረዳት ያለባችሁ ነገር don't be confused በአጭሩ ምንድነው ቢስፈር እንትን የሚለው እነዚህ በፖሊአቶሚክ ሞሊኪውሎች ውስጥ ያሉ አተሞች አሬንጅ በሚደረጉበት ጊዜ ሪፐልሽኑን ሚኒማይዝ ለማድረግ as much as possible far apart ሆነው ቢሆኑ ይመከራል ማለት ነው። እንደዛ ነው መሆን ያለባቸው ብሎ ያምናል ቢስፐር። ልክ ነው ደግሞ the basic principle of Bispher theory is that the pair of valence shell electron pairs around the central atom arrange as far away from one another as possible to minimize electron pair repulsion ይላል። ያ ይሄውና ቤዚክ ፕሪንሲፕሉ እንዳልኳችሁ ነው። ስቴት የሚያደርገው ምንድነው the pair of valence shell electrons እዛ ውስጥ ያሉ valence shell electron ፔሮች around central atom arrange በሚደረጉበት ጊዜ far away ነው መሆን ያለባቸው ርቀው ነው መሆን ያለባቸው because ልክ እዛ ውስጥ አሁን ወደ ታች ስንወርድም የምናየው ይሆናል። ነገር ግን ምንድነው ሎን ፔርም ካለ ቦንዲንግ ፔርም ካለ ሶስት አይነት ሪፐልሽኖች አሉ። ሎን ፔሮች እርስ በርስ ከሎን ፔሮች ጋር የሚያደርጉት ሪፐልሽን አለ። ሎን ፔር ከቦንዲንግ ፔር ጋር እርስ በርስ የሚያደርገው ሪፐልሽን አለ። በተጨማሪ ደግሞ ቦንዲንግ ፔሩ ከቦንዲንግ ፔሩ ጋር የሚያደርገው ሪፐልሽን አለ። ያንን ሪፐልሽን ሚኒማይዝ አድርገን ስቴብል የሆነ ሞሊኪውል እንዲፈጠር ለማድረግ አስፋራስ ማለት በቃ as much as possible we have to arrange them as far away from one another as possible to minimize what the electron pair repulsion ማለት ነው። ስለዚህ ያንን electron pair repulsion minimize ለማድረግ we should what arrange those atoms as far away from one another ማለት ነው። ስለዚህ the arrangement that best minimizes the repulsion naturally depend on the number of electron sets ይላል። እዚህ ጋር ኤሌክትሮን ሴት የሚባል ነገር አለ። ኤሌክትሮን ሴት ስንል just የቦንዲንግ ፔሩ ነምበር ማለት ነው። ማለትም ለምሳሌ ይሄ ሴንትራል አተም ከሆነ ይሄ እንደዚህ ከሆነ እንደዚህ ሆኖ ሌላም ካለ እዚህ ጋርም እንደዚህ ይሁን እንበል። እዚህ ጋር ቢ ካለ እዚህ ጋርም ቢ ካለ ይሄ ኤሌክትሮን ሴት ይባላል። ፔርድ የሆኑ ኤሌክትሮኖችን ኤሌክትሮን ሴት እንላለን። እዚህ ጋር አሁን መረዳት ያለብን ሌላም ለሞ እዚህ ጋር ኤ ካለ እዚህ እንዲ ካለ እዚህ ጋር ሲ ካለ እዚህ ጋር ሲ ካለ ኤሌመንት ሲ ካለ ይሄም አንድ
ፔር ኦፍ አንድ ኤሌክትሮን ሴት እንላለን። ይሄኛውንም አንድ ኤሌክትሮን ሴት ብለን እንወስዳለን። ስለዚህ በቃ ሲምፕሊ ኤ ፔር ኦፍ ኤሌክትሮን ኢዝ ሴድ ቱ ቢ ኤሌክትሮን ሴት እንላለን። እዚህ ጋር ግን ጀስት ኮንሲደር ማድረግ ያለብን በማልቲፕል ቦንዶች አሉ። ለምሳሌ አሁን ዴብል ቦንድ አለ፣ ትሪፕል ቦንድ አለ። በዛ ሰዓት የቢስፐር ቲዮሪ ላይ እነዚያን እንደ አንድ ሴት ኦፍ ኤሌክትሮን ይወስደዋል። ማለትም እዚህ ጋር አሁን ሲንግል ቦንድ ሆኖ እንደ አንድ ሴት ኦፍ ኤሌክትሮን እንወስዳለን። እንደ ሴም ማነር ደግሞ እዚህ ጋር ዴብል ቦንድ ሆኖ እንደ አንድ ነው የሚወሰደው። እንደ አንድ ሴት ኦፍ በአንድ ቦታ ካለ ያ ዴብል ቦንድ በአንድ ቦታ ካለ ማለትም እዚህ ጋር ከቢ ጋር ከአንዱ ቢ ጋር ዴብል ቦንድ ሰርቷል። ስለዚህ እንደ አንድ ሴት ኦፍ ኤሌክትሮን እንወስዳለን። እዚህ ጋርም ከአንዱ ሲ ጋር አንድ ቦንድ ሰርቷል። እንደ አንድ ሴት ኦፍ ኤሌክትሮን እንወስዳለን ማለት ነው። Once we have counted the number of electron groups surrounding the central atom, we can determine its specific shape from the number of atoms bonded to the central atom. ላይ ብለናል number of electron central atom surround አድርገው ያሉ አተሞች ያሏቸውን number of electron እስካወቅን ድረስ just የሱን ሼፑን ወይም ደግሞ molecular geometry-ውን simply predict ማድረግ እንችላለን ማለት ነው። ሶ በቀላሉ እንደዛ ነው። ስለ ቢስፐር ቲዮሪ እንደዚህ ካልን the next one is electron pair arrangement ነው። ኤሌክትሮን ፔር አሬንጅመንት እና ሞለኪውላር ሼፕ የምንላቸው ሁለት ነገሮች አሉ። ኤሌክትሮን ፔር አሬንጅመንት የምንለው ኦሪየንቴሽን ወይም ደግሞ ኤሌክትሮን ፔር አሬንጅመንት is defined by the orientation or distribution of pair of electron ነው። ቶታል ፔር ኦፍ ኤሌክትሮን ነው which means ቦንዲንግ ፔር እና ነን ቦንዲንግ ወይም ደግሞ ሎን ፔር ብለን የምንላቸው ሁለቱንም አንድ ላይ መርጅ አድርጎ የሚያወራ ስለዚያ አሬንጅመንት የሚናገረው ኤሌክትሮን ፔር አሬንጅመንት እንላለን። ማለትም ለምሳሌ አሞኒያን እንውሰድ። አሞኒያን ብንወስድ NH3 ነው። NH3 ነው። ነገሩን ስዕሉን በምንስልበት ጊዜ ናይትሮጅን አለ እዚህ ጋር ሃይድሮጅን እንዲህ ከዛ ሎን ፔር ደግሞ አለው። ሶ እዚህ ጋር ሃይድሮጅን and here are hydrogen እዚህ ጋር ሃይድሮጅን እንደዚህ ብናስቀምጥ ሎን ፔር አለው አንድ ሎን ፔር ቦንዲንግ ፔር ደግሞ 3 ቦንዲንግ ፔር አለው። ስለዚህ 1 2 እዚህ ጋር 1 እዚህ ጋር 2 3 አለን። ሎን ፔር ደግሞ አንድ አለን። ቶታሊ ስንት ነው አሁን ማለት ነው? 4 ፔር ኦፍ ኤሌክትሮን አለ። ስለዚህ ይሄ 4 ፔር ኦፍ ኤሌክትሮን ነው ብሎ የሚናገረው ለኛ ኤሌክትሮን ፔር አሬንጅመንት ነው። ነገር ግን ኦንሊ ስለ ቦንዲንግ ፔር ብቻ ማለትም እዚህ ጋር ከሌላ አተም ጋር ያደረገውን ቦንድ ብቻ የሚያወራው ከሆነ ስለዛ ብቻ የሚናገር ከሆነ ሞለኪውላር ሼፕ አድርገን እንወስደዋለን ማለት ነው። እና ያዋለን ወደታች እየወረድን so እዚህ ጋር ምን አለ ኤሌክትሮን ፔር አሬንጅመንት is defined by orientation or distribution of pair of electrons both bonding and non bonding or lone pair around the central atom. On the other hand አለ ይሄውና molecular shape ደግሞ is defined by relative position of atomic nuclei ወይም ደግሞ molecular shape that occurs when all surrounding electrons are bonding differ from molecular shapes when some of the electrons are non bonding. Thus the same electron set arrangement can give rise to different molecular shape ይላል ማለት ነው። ምንድነው እዚህ ጋር የሚለው ሞለኪውላር ሼፕ ስንል ደግሞ ዲፋይን የሚደረገው ሪላቲቭ ፖዚሽን ኦፍ አቶሚክ ኒውክሊ የዛ አተም ሪላቲቭ ፖዚሽኑ እንዴት ነው ማለት የቱ ጋር ነው የሚለውን ያ ሞለኪውል ከተፈጠረ በኋላ አቶሚክ ኒውክሊው ሪላቲቭሊ የት ነው የሚገኘው የሚለውን ነገር ዲፋይን ያደርግልናል ሞለኪውላር ሼፕ ማለት ነው። ኤሌክትሮን ፔር አሬንጅመንቱ ግን ኦቨርኦል በሁሉም ቢያደርግ ምን ሊመስል ይችላል የሚለውን ነገር ማለትም ሎን ፔሩን ጀስት ተጠቅሞ ምን አይነት ቦንድ ሊፈጥር ይችላል ሎን ፔሩንም ኮንሲደር ያደርጋል ኤሌክትሮን ፔር አሬንጅመንቱ። ሞለኪውላር ሼፑ ግን just it doesn't even care about the lone pairs because only ፎከሱ ምንድነው ነን ቦንዲንግ ፔሮች ላይ ነው ማለት ነው። ስለዚህ አንድ ሞለኪውል በተመሳሳይ ኤሌክትሮን ሴት አሬንጅመንት ኖሮት ነገር ግን የተለያየ ሞለኪውላር ሼፕ ሊኖረው ይችላል ማለት ነው። For the prediction of geometrical shape of molecule with the help of Bispher theory, it is convenient to divide molecules into two categories, which are molecule in which the central atom has no lone pair and molecule in which the central atom has one or more lone pairs ይላል። ስለዚህ በቢስፈር ቲዮሪ ላይ ዲፌንድ ሆነን ጂኦሜትሪካል ሼፑን ፕሪዲክት ለማድረግ ለኛም እንዲቀለን just በሁለት መንገድ ከፋፍለውታል which is molecular shape ሴንትራል አተሙ ምንም አይነት ሎን ፔር ሳይኖረው ሲቀር ምን ሊመስል ይችላል ብለን ፕሪዲክት የምናደርግበት ወይና ሞለኪውላር ሼፑ ሴንትራል አተሙ ምናልባት አንድና ከዚያ በላይ የሆነ ሎን ፔር በሚኖርበት ሰዓት ምን ሊመስል ይችላል የሚለውን ነገር አንድ ላይ ዲፋይን ያደርግልናል ማለት ነው። ሶ እስቲ እያንዳንዱን እናያለን። ይሄውና molecules in which the central atom has no lone pair ምንም አይነት ሎን ፔር ሳይኖረው ሲቀር ባይዜ እዚህ ጋር ያልነገርኳችሁ ነገር ሎን ፔር ሲኖረውና ሎን ፔር ሳይኖረው በሚቀርበት ጊዜ የተለያየ አይነት ኤሌክትሮን ፔር አሬንጅመንት
እና ሞሊኩላር ሼፕ የሚኖረው ሎን ፔር ሲኖረው ብቻ ነው ያ አተም ማለት ነው። ያ ሞሊኪዩል ያ ሴንትራል አተም ሎን ፔር ካለው ሜቢ ዲፍረንት ሜቢ ሳይሆን ኮምፕሊትሊ ኤሌክትሮን አሬንጅመንቱ እና ሞሊኩላር ሼፑ የተለያየ አይነት ስም ነው የሚኖራቸው። ነገር ግን ሎን ፔር ከሌላቸው ቦዝ ኤሌክትሮን አሬንጅመንት ኤንድ ሞሊኩላር ሼፕ ኢዝ ሴም ፎር ዳት ሞሊኪዩል ይሆናል ማለት ነው። እዚህ ጋር እናያለን። ኮንሲደር ሞሊኪዩልስ ዛት ኮንቴን አተምስ ኦፍ ኦንሊ ቱ ኤሌመንት ጀስት ኤ ኤንድ ቢ ኤ እና ቢ ሁለት አተም ናቸው ብለን ብንወስድ ሁለት ኤሌመንቶች ናቸው ብለን ብንወስድ ኤን እንደ ሴንትራል አተም ብንወስድ ቢን ደግሞ እንደ ተርሚናል አተም ወስደን ሞሊኩላር ጀነራል ፎርሙላው ኤቪኤክስ ነው የሚሆነው። ወይ ኤክስ ደግሞ ነምበር ኦፍ ተርሚናል አተሞችን ነው የሚገልጽልን። ከሁለት ጀምሮ ከሁለት አንስቶ ነው ማለትም እንትን የሚልልን። ለምን ከተባለ ለምሳሌ እንትን ቢ ነምበር ኦፍ ቢ ጀስት ኤክስ ባይዘ የሚነግረን ነምበር ኦፍ ቢ ነው እንደ ሳብስክሪፕት ነምበር ኦፍ ተርሚናል አተሞችን ነው የሚነግረን። ስለዚህ የሚጀምሩት ስታርታፑ ከሁለት ነው። ለምን ከተባለ ከአንድ በሚነሳበት ጊዜ ኦንሊ ዳያቶሚክ ሞሊኪዩል ብቻ ነው የሚፈጠረው። ቅድም አስተውላችሁ ከሆነ አሁን የምናወራው ስለ ፖሊአቶሚኮች ነው። ገብታችኋል አይደል? ስለ ፖሊአቶሚኮች ስለ ያወራን ስለሆነ አንድ ብቻ ከሆነ ዳያቶሚክ ነው የሚፈጠረው፣ ሊነር ነው ሊነር ብቻ ነው የሚፈጠረው። ስለዚህ የሚነሳው ነምበር ኦፍ ተርሚናል አተሙ አትሊስት ሁለት መሆን አለበት። ከዛ በላይ የፈለገውን ያህል አስማሽ አስ ፖሲብል መጨመር ይቻላል ማለት ነው። the vast majority of cases x is between 2 and 6 ይላል። አብዛኛው ሞር ኮመኑ የተለመደው እስካሁንም ያሉት በ2 እና በ6 መካከል ነው። 6 ላይ ለምሳሌ እንደነ ሳልፈር አይነቶች ከነ ፍሎሪን ጋር ከነ ክሎሪን ጋር እንትን በሚፈጥሩበት ጊዜ፣ 2 ደግሞ ካርበን ከኦክሲጅን ጋር አድርገን ልንወስድ እንችላለን እንደነ ካርበን ዳይኦክሳይድ። 3 ሲሆን ደግሞ ልክ እንደዚያው እነ ቦሮን ከነ ፍሎሪን ጋር ምናምን የሚፈጥሩት አይነት ነገር ይኖራል። ስለዚህ ሬንጁ ያለው በ2 እና በ6 መካከል ነው ማለት ነው። in a compounds of AB2 AB3 AB4 AB5 and AB6 the arrangement of electron pair and the B atom around the central atom A are linear ይላል። እዚህ ጋር ሊነር አለ፣ ትራይጎናል ፕላናር አለ፣ ቴትራሄድራል አለ፣ ትራይጎናል ባይፒራሚዳል አለ እና ኦክቲሄድራል አለ። ምንድነው እዚህ ጋር ሊነር የሚሆነው AB2 በሚሆንበት ጊዜ ነው። ማለትም ሁለት ቦንዲንግ ፔር ብቻ ሲኖረው ምንም አይነት ሎን ፔር ሳይኖረው ሁለት ቦንዲንግ ፔር ብቻ ሲሆን ሊነር ነው የሚሆነው። ይሄን የምትረዱበትን ቴሌግራም ቻናሌ ላይ የሆነ ትሪኮችን በቴብል ፎርም ልክላችኋለሁ። ማለት እዛ አታች አደርጋለሁ ቴሌግራሜ ላይ ሲምፕሊ የእንትኑን የዛን የሰንትራል አተሙ ሎን ፔር እና ቦንዲንግ ፔር ነምበሮችን ካወቃችሁ ሲምፕሊ እንዴት እንደዚህ እንትን እንደሚል አሬንጅመንቱን ፕሪዲክት እንደምታደርጉ ትሪክ አለ። እሱን ትሪክ ቴሌግራሜ ላይ አታች አደርጋለሁ፣ ገብታችሁ ማየት ትችላላችሁ። ኮሜንት ሴክሽን ላይ ሊንኩን አስቀምጣለሁ። ስለዚህ AB2 ሲሆን ሊነር ነው፣ AB3 በሚሆንበት ጊዜ ደግሞ ትራያጎናል ፕላናር ነው፣ AB4 በሚሆንበት ጊዜ ደግሞ ቴትራሄድራል ነው። which is እንደዚህ አይነት እንትን ይኖራል። እንደዚህ 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 ኤ ቢሆን እዚህ ቢቢ ላይም ቢ በጎንም ቢ። ስለዚህ ቴትራሄድራሉ AB4 ሲሆን ነው። ቴትራሄድራል የሚሆነው AB4 ሲሆን ነው። ትራይጎናል ባይ ፒራሚድ ደግሞ AB5 ሲሆን ነው። ትራይ ማለት 3 ነው፣ ባይ ማለት 2 ነው። 3 ሲደመር 2 5 ነው እና ደግሞ ኦክታሄድራል ደግሞ 6 ነው ማለት ነው። ስለዚህ such arrangements can be seen in a molecule such as BeCl2 ይሄ አሁን ስንት ነው? 2 ነው which is linear ይሆናል። AB2 ፎርም ነው የተጻፈው። BF3 trigonal planar ይሆናል። AB3 ፎርም ነው የተጻፈው። CH4 tetrahedral ነው የሚሆነው። AB4 ፎርም ነው የተጻፈው። PCl5 ደግሞ AB5 ፎርም ነው የተጻፈው። ስለዚህ trigonal by pyramid ብለን እንወስዳለን ማለት ነው። ስለዚህ እዚህ ጋር ኤግዛምፕሎች አሉ፣ ቦንድ አንግሎችም አሉ። ማየት ትችላላችሁ ቪዲዮ ስለሚረዝም እዩና ያልገባችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። እንደ ኬዝ ኦፍ ማልቲፕል ኦር ዴብል ኦር እንደ ኬዝ ኦፍ ማልቲፕል ቦንድ ቅድም ያልኩትን ማለትም ዴብል ቦንድ እና ትሪፕል ቦንድ የሚያጋጥሙ ቦታዎች ይኖራሉ። ይሄን ብዙ ጊዜ የሚታይ በካርበን እና በኦክሲጅን በሳልፈር እና በኦክሲጅን መካከል ዴብል ቦንዶች ምናምን ይኖራሉ እና እንደ ኬዝ ኦፍ ማልቲፕል ቦንድ በሚሆንበት ጊዜ ካውንቲንግ ዶስ ኢች ኢንዲቪጁዋል ፔር ኢዝ ናት ኢሴንሻል። ማለትም ያንን እያንዳንዱ ፔር ኦፍ ኤሌክትሮን መቁጠር አይጠበቅብንም። አንዱን ዴብል ቦንድ እንደ አንድ ሴት ኦፍ ኤሌክትሮን አድርገን እንወስዳለን ማለት ነው። ይሄውና bonds the counting is not different because a double bond is considered as what one set of electron and the triple bond is also as another set of electron። ስለዚህ ዴብል ቦንድ ካለ ሁለት ሴት ኦፍ ኤሌክትሮን ብለን አንወስድም፣ እንደ ሲንግል እንደ አንድ ሴት ኦፍ ኤሌክትሮን አድርገን እንወስዳለን። እንደ ሴም ማለት ትሪፕልም ሲሆን ልክ እንደዛው እንወስዳለን ማለት ነው። ይሄ ሎን ፔር ከሌላቸው እንዴት
እንትን እንደምንለው እንዴት ነው ሞለኪውላር ሼፑን እና ኤሌክትሮን አሬንጅመንቱን ፕሪዲክት የምናደርገው የሚለው ነው። ሌላኛው ደግሞ አንድና ከዛ በላይ የሆነ ሎን ፔር ሲኖራቸውስ እንዴት ነው የሚለውን በምናይበት ጊዜ ኢንሳይድ ሞለኪውል ዜር አር 3 ታይፕ ኦፍ ሪፐልሽን። ቅድም እንዳልኳችሁ ሎን ፔር አንድ ሞለኪውል ወይም ደግሞ ሴንትራል አተሙ የዛ ሞለኪውል ሴንትራል አተሙ ሎን ፔር ካለው 3 አይነት ሪፐልሲቭ ፎርሶች አሉ። ዞስ ቢትዊን በቦንዲንግ ፔሮች መካከል አለ፣ በሎን ፔር መካከል አለ እና ደግሞ በቦንዲንግ ፔር እና በሎን ፔር መካከል ያለ ምን አለ ግፊት አለ ወይም ደግሞ ሪፐልሽን አለ ማለት ነው። ኢን ጀነራል አኮርዲንግ ቱ ቢስፐር ሞዴል the repulsion force decrease in the following order ይላል። በሎን ፔሮች መካከል ያለው ሪፐልሽን በጣም ሃይ ነው። በሎን ፔር እና በቦንዲንግ ፔሩ ኢትስ ሚድል ነው። በቦንዲንግ ፔር እና በቦንዲንግ ፔሩ ደግሞ just low ነው። ከሁለቱ አንፃር ትንሽ ነው። ለምንድን ነው ይሄ የሆነው? ሎን ፔር ኤሌክትሮኖች በየትኛው ኒውክሊየስ ማለትም በሴንተራሉ ኦፍ ኮርስ ይሳባሉ። ነገር ግን በሌላ ተርሚናል አተም ስለማይሳቡ ሞር ኢነርጄቲክ ነው የሚሆኑት እነዚህ ሎን ፔሮች ማለት ነው። ስለዚህ በጣም ስለሚንቀሸቀሱ ሃይሊ ኢነርጄቲክ ናቸው። እርስ በርስም ሪፌል ይደራረጋሉ እነዚህ ኤሌክትሮኖች። በሎን ፔር እና በቦንዲንግ ፔር መካከል ያለው ደግሞ በሎን ፔሩ እና በሎን ፔሩ ካለው አንፃር ኢትስ ትንሽ ነው። ነገር ግን በቦንዲንግ እና በቦንዲንግ ፔር አማካኝነት ያለው ካሉት አንፃር ደግሞ በጣም ሃይ ነው ማለት ነው። ይሄ የሚሆነው ለምሳሌ ያህል እንደ እንትን ወደ ሪል ላይፍ እናምጣው ብንል ለምሳሌ ሁለት ስራ አጦች ሎን ፔር እና ሎን ፔር ብለን እንውሰድ። ሁለት ስራ አጦች በቃ ቀኑ ሙሉ ዝም ብሎ ነው ሰዓት በማቃጠል ሁለቱም ይታወቃሉ። እርስ በርስ እንግዲህ ስራ ያጣ ሰው ሊጣላ ይችላል። ሌላ ነገር በቃ ይጣላሉ ብለን እንውሰድ እና በሁለቱ መካከል ያለው መጣላት በጣም ሃይ ነው። ቢኮዝ ሁለቱም የሚጠመዱበት ስራ የላቸውም። አንደኛው ሎን ፔር ሆኖ ሌላኛው ደግሞ ቦንዲንግ ፔር በሚሆንበት ጊዜ ደግሞ አንዱ ለድምፁ በጣም ይቅርታ አንዱ ስራ አጥና ሌላኛው ስራ ያለው ነው የሚገናኙት። ስለዚህ ይሄ ስራ ስላለው አትሊስት የመጣላት ሁኔታውን ትንሽ እየቀነሰ ይሄዳል። ከሁለት ስራ አጥ አንድ ስራ አጥና አንድ ስራ ያለው ሰው ቢገናኝ ኢስ ኖርማል ነው። በቦንዲንግ እና በቦንዲንግ ፔር መካከል ያለው ደግሞ ሁለቱም ስራ አላቸው። ጀስት በትርፍ ጊዜ ቢጣሉ ነው። ያን ትርፍ ጊዜ ኢቭን ላይገኝ ይችላል። ስለዚህ በጣም ሚኒማም የሆነ ሪፐልሽን አለ ማለት ነው። ስለዚህ በአኮርዲንግ ቱ ቢስፐር ሞዴል እነዚህን ዲክሪዚንግ ኦርደራቸውን በዚህኛው ወይ ማየት እንችላለን። ቱ ኪፕ ትራክ ኦፍ ዘ ቶታል ነምበር ኦፍ ቦንዲንግ ፔር ኤንድ ሎን ፔር ዊ ሻው ሞሊኪውልስ ዊዝ ሎን ፔር ABX EY where A is central atom ይኸውና ቅድም ላይ ABX ብቻ ነበር ያልነው ABX that's why ሎን ፔር ስለሌላቸው አሁን ሎን ፔሩን ለመግለጽ ABX EY ብለን ወስደናል። X ነምበር ኦፍ ተርሚናል አተም፣ B ተርሚናል አተሞች ናቸው፣ E ሎን ፔሩ ነው፣ Y ደግሞ ነምበር ኦፍ ሎን ፔር ነው ማለት ነው። ስለዚህ and E is a lone pair on A both X and Y are integer ናቸው። X የሚጀምረው አሁንም አስተውሉ ከሁለት ነው። Y ደግሞ ሎን ፔር ሜቢ አንድ ሎን ፔር ብቻ ያለው ሊኖር ይችላል እንደ አሞኒያ፣ ሁለት ሎን ፔር ያለው ሊኖር ይችላል፣ ሶስት ሎን ፔር ያለው እንደነ ሳልፈር አይነቶች ምናምን እነዚያ ሁለት ሶስት ምናምን ያላቸው ሎን ፔሮች አሉ። ስለዚህ ነምበር ኦፍ ሎን ፔሩ ከአንድ ይጀምራል፣ ነምበር ኦፍ ተርሚናል አተሙ ከሁለት ይጀምራል። ምክንያቱም ነግሬያችኋለሁ አንድ ከሆነ ዳያቶሚክ ሞሌኪል ነው የሚፈጠረው። ስለዚህ ለዛ ነው ማለት ነው። እዚህ ጋር ኤግዛምፕሎች አሉ። ይሄ ምንድነው ሎን ፔር ያላቸው እነዚያን ኤግዛምፕሎችን ያስቀምጣል። እዚህ ጋር ለምሳሌ ሄሌማንን ወሰደ፣ ሰልፈር ዳይኦክሳይድን ወሰደ which is AB2E ፎርም ነው። ለምንድነው ያሉት ሁለት ተርሚናል ኦክሲጅኖች አሉ እና ደግሞ አንድ ሎን ፔር አለ ለሳልፈር ማለት ነው። ስለዚህ ይሄውን ስትራክቸሩን እዚህ ጋር ይሄን እንደዚህ ብንጽፍ ሚኒመም የሆነ ሪፐልሽን አቴን አላደረገም ማለትም በዚህኛው ሎን ፔር እና በዚህኛው ቦንዲንግ ፔር መካከል ያለው ኢነርጂ በጣም ማለት ሪፐልሽን በጣም ሃይ ነው። ስለዚህ በተሻለን መጠን ሪፐልሽንን ደግሞ ሚኒማይዝ የማድረግ ስራ ነው ቢስፐር ሞዴል ደግሞ የሚሰራው። ስለዚህ ይህንን ሪፐልሽን ሌስን ለማድረግ ሌላ የሆነ ምን ያስፈልጋል? ስትራክቸር ያስፈልጋል። ስለዚህ የዚህ ስትራክቸር ሊነር ሆኖ ከሚያገኘው ስታቢሊቲ ይልቅ ሌላ አይነት ስትራክቸር ቢኖረው ሞር ስታብል የመሆን ፕሮባቢሊቲው አለው። ለምን ከተባለ በሎን ፔር እና በቦንዲንግ ፔር መካከል ያለው ሪፐልሽን ከቦንዲንግ ፔር እና በቦንዲንግ ፔር መካከል ካለው ሪፐልሽን ሃይ ነው ብለናል ቅድም። ስለዚህ በተሻለን መጠን እነዚህን ሁለቱም ቦንዲንግ ፔሮችን አቀራርበን እነዚህን ሎን ፔሮች ከቦንዲንግ ፔሮች አርቀን ብናስቀምጥ ሞር ስቴብል የሆነ ሞሌኪውል መፍጠር እንችላለን። ስለዚህ ቢኮዝ ቢስፈር እዚህ ጋር ምን አለ? ቢኮዝ ቢስፈር ትሪትስ ዴብል ቦንድስ አስ ትሩ they were single ቅድም ምን ብለናል? ቢስፈር ሞዴል ላይ ወይም ደግሞ ቢስፈር ቲዮሪ ምን ያደርጋል? in the case of multiple bond both triple እና double bond are taken as what or counted as one set of what
ዋን ሴት ኦፍ ኤሌክትሮን ብለናል። ስለዚህ እዚህ ጋር አሁን ዴብል ቦንድ ይሄ ኖረ ኢት ዳዝንት ማተር። ስለዚህ the sulfur dioxide molecule can be viewed as consisting of 3 electron pair on the central atom እንላለን። ያ እዚህ ጋር አሁን ይሄን እንደ አንድ ሴት ከወሰድን ይሄኛውንም እንደ አንድ ሴት እንወስዳለን። እዚች ጋር ያለችው ሎን ፔሯን ደግሞ እንደ አንድ ሴት ስንወስድ ቶታል ስንት ሴት አለው? 3 ሴት ኦፍ ኤሌክትሮን አለው። ስለዚህ 3 ሴት ኦፍ ኤሌክትሮን ካለ አንድ ሴት ኦፍ ኤሌክትሮን ካለ ምን እንላለን? ምንም አንልም። ማለት ማውራት የምንችለው ስለ ሴት ኦፍ ኤሌክትሮን ማውራት የምንችለው ከስንት ጀምሮ ነው? ከሁለት ጀምሮ ነው። ስለዚህ ሁለት ካለ ሊነር ነው የሚሆነው። 3 ካለ ትራይጎናል ፕላናር ብለናል። ስለዚህ ይሄኛውን አቴን ለማድረግ ጀስት የዚህን ስታብል የሆነ ሞሌኪዩል ለመፍጠር የግድኛ ማድረግ ያለብን ምንድነው? ባለ 3 ኤሌክትሮን ፔር ያለው አተም ሴንትራል አተም ምን አይነት ስትራክቸር ወይም ደግሞ ምን አይነት ሞሌኪላር ሼፕ ቢኖረው ነው ስታቢሊቲውን አቴን የሚያደርገው የሚለውን በምናይበት ጊዜ ትራይጎናል ፕላነር ሲሆን ነው ማለት ነው። The overall arrangement of 3 electron is trigonal planar, but because one of the electron pair is lone pair ስለሆነ ሪፈልሽኑን ደግሞ ሚኒማም ለማድረግ ምን አይነት ሼፕ እንዲኖረው እናደርጋለን? ቤንት ሼፕ እንዲኖረው እናደርጋለን ማለት ነው። ስለዚህ በቀላሉ እንደዚህ እንረዳለን። because the lone pair versus the bonding pair repulsion is greater than the bonding pair versus bonding pair repulsion እንዳልኳችሁ ነው። አሁን ቅድም እዚህ ጋር ባለው ሊነር ነው። በዚህ ሰዓት ሎን ፔሩ ከቦንዲንግ ፔሩ ጋር ተጠጋግቶ ነው ያለው። በዚህ ሰዓት በጣም ሃይ የሆነ ሪፈልሽን ይኖራል። ዳትስ ዋይ በቦንዲንግ ፔር እና በሎን ፔር መካከል ያለው ሪፈልሽን በጣም ሃይ ነው፣ በቦንዲንግ እና በቦንዲንግ ፔር ካለው አንፃር ሲታይ ማለት ነው። ስለዚህ ያንን ሚኒማይዝ ለማድረግ ቤንት ሼፕ አስቀምጠን እንደዚህ አይነት ስትራክቸር ማግኘት እንችላለን ማለት ነው። this is a stable molecular shape form of sulfur dioxide ብለን እንወስዳለን ማለት ነው። ነገር ግን ኤሌክትሮን አሬንጅመንቱ ኦቨርኦሉ ትራይጎናል ፕላናር ነው። ምክንያቱም አንድ ሎን ፔር እና ሁለት ቦንዲንግ ፔር አለው። ቶታሊ ስንት ነው? 3 ነው። ስለዚህ 3ቱ ምን ይባላል? ትራይጎናል ፕላናር ብለን እንወስዳለን። ነገር ግን ሞሌኪላር ሼፑ ምንድነው ተብላችሁ ብትጠይቁ ቤንት ሼፕ ነው እንላለን ማለት ነው። ይሄን ትሪኩን በኋላ ቴሌግራም ላይ አስተካክላችሁ ታያላችሁ። ሶ the next one is ባለ 3 ተርሚናል አተም እና አንድ ሎን ፔር ያለው እንደ ኤግዛምፕል ብዙ ጊዜ የሚወሰደው አሞኒያ ነው። the ammonia molecule contains 3 bonding pair and 1 lone pair ይላል። 3 ተርሚናል ሃይድሮጂን አተሞች ጋር ቦንድ ፈጥሯል እና ደግሞ አንድ ሎን ፔር አለው። ስለዚህ overall arrangement of 4 electron ማለት ኤሌክትሮን አሬንጅመንቱ ቴትራሄድራል ነው። ምክንያቱም ኤሌክትሮን አሬንጅመንት ቅድምም ብለናል ቦንዲንግ ፔሩንም ሎን ፔሩንም አንድ ላይ መርጅ አድርጎ የሚነግረን ኤሌክትሮን አሬንጅመንት ነው። ያ ደግሞ ባለ 4 ሲሆን ቴትራሄድራል ብለን እንወስዳለን። ነገር ግን እዚህ ጋር NH3 ስቴብል የሆነ ፎርሙን ማግኘት የሚችለው በቴትራሄድራል ፎርም ከሆነ ሞር ስቴብል ላይሆን ይችላል። ምክንያቱም እዚህ ጋር ማሁን ቦንዲንግ ፔር እና ቦንዲንግ ፔር እዚህ ያለ ይሄኛው ከሎን ፔሩ ጋር የሚያደርገው ሪፈልሽን አለ። ያ ሪፈልሽን በጣም ሃይ ነው። እነዚህ እርስ በርስ ላይ ከሚሉት ሪፌል ከሚያደርጉት ሪፈልሽን ይልቅ ይሄኛው ሪፈልሽን ይበልጣል። ስለዚህ እንደዚህ አሬንጅ ካደረግን ስቴብል የሆነ አሞኒያ ፎርም ማግኘት ለንችል ስለምንችል እንዴት እናደርጋለን ማለት ነው? ሌላ አይነት ስትራክቸር ያስፈልገናል። እሺ ትራይጎናል ፒራሚድ ብለን እንወስዳለን። ይሄው እንደዚህ አይነት ፎርም ማለት ነው። ቦንዲንግ ፔሮችን አጠጋግተን ሎን ፔሩን ወደ ጥግ የምናወጣበት ወይ ነው ማለት ነው። ይሄ አንድ ሞሌኪዩል ሴንትራል አተሙ 3 ቦንዲንግ እና አንድ ሎን ፔር በሚኖረው ጊዜ ትራይጎናል ፒራሚድ ይሆናል ማለት ነው። ሌላኛው ደግሞ 2 ቦንዲንግ እና 2 ሎን ፔር በሚኖረው ጊዜ ደግሞ ዋተር ሞሌኪዩል እንደ ምሳሌ መውሰድ እንችላለን። ሞሌኪዩል ኮንቴንስ 2 ቦንዲንግ ፔር ኤንድ 2 ሎን ፔር ይዛል። the overall arrangement አሁንም ቴትራሄድራል ነው። ምክንያቱም 2 ቦንዲንግ ፔሮች ሲደመሩ ከ2 ሎን ፔሮች ጋር 4 ይሰጡናል። 4 ደግሞ ቴትራሄድራል ነው። the same as what አሞኒያ እንዳለው ቅድም። አሁን እዚህ ጋር መረዳት ያለብን ነገር ተመሳሳይ የሆነ ኤሌክትሮን አሬንጅመንት ኖሯቸው ነገር ግን የተለያየ አይነት ሞሌኪላር ሼፕ ሊኖረው ይችላል ብለናል። እዚህ ጋር የትኛው ሴንቴንስ ላይ ነበር ላሳያችሁ። ይሄውና the same electron set of arrangement ኖሮ ነገር ግን can give rise to different molecular shape. we will see it in here አሁን እናያለን። ለምን አልኩኝ? ያንን NH3 እና አሞኒያ እና ውሃ ተመሳሳይ የሆነ ኤሌክትሮን ሴት አሬንጅመንት ስም አላቸው which is tetrahedral። ምክንያቱም ሁለቱም 4 ሴት ኦፍ ኤሌክትሮን ስላላቸው ቴትራሄድራል ብለን እንወስዳለን። ነገር ግን ሞሌኪላር ሼፑ የአሞኒያ ትራይጎናል ፒራሚድ ነው። የውሃ ግን 2 ሎን ፔር እና 2 ቦንዲንግ ፔር ስላለው ስቴብል የሆነ ውሃን ወይም ደግሞ ሚኒማም የሆነ ሪፈልሽኑን ማግኘት የምንችለው በቤንት ሼፕ ነው። ቤንት ሼፕ እንለዋለን ወይም ደግሞ ብዙ ጊዜ ቪ ሼፕ እንለዋለን፣ ቤንት ሼፕ እንለዋለን።
ነገር ግን አሁንም ኤሌክትሮን አሬንጅመንቱ ቴትራሄድራል ሆኖ አቴን ማድረግ የሚችለው ስቴብል የሆነ ውሃን ማግኘት የምንችለው በቤንት ሼፕ ስለሆነ ማለት ነው። ይሄውና እንደዚህ በዚህ በሁለቱ እነዚህም ሎን ፔሮች እርስ በርስ ሪፔል ይደራረጋሉ። ያ ሪፐልሽን አለ በቦንዲንግ ፔር እና በቦንዲንግ ፔር ያለ ሪፐልሽን አለ። እንደ ሴም ማነር የኛው ሎን ፔር ከቦንዲንግ ፔሩ ጋር የሚያደርገው ሪፐልሽን አለ ማለት ነው። ያንን ሚኒማይዝ ለማድረግ እንትን የምንለው ይሄኛውን ወይ ነው ማለት ነው። ስለዚህ ሌላኛው ደግሞ ሰልፈር ነው። ሰልፈር ትራይፍሎራይድ ነው which is ሰልፈር እንደምናውቀው እስከ 6 ተርሚናል አተሞችን የመያዝ ኤቢሊቲ አለው ማለትም ከአምስት እንትኖች ጋር ከአምስት ተርሚናል አተሞች ጋር እንትን የመፍጠር አቅም አለው። አክቹአሊ 6 ነው፣ ነገር ግን እዚህ ጋር አሁን 5 ነው ቶታል ፔር ኦፍ ኤሌክትሮኑ። ለምን እዚህ ጋር ስንት አለ? አንድ ሎን ፔር አለ። እዚህ ጋር ደግሞ 4 ሎን ፔር አለ። 6 ኤሌክትሮን አለው። ቫሌንስ ሼሉ እንደምናውቀው የሳልፈር 6 ነው። ስለዚህ 6 ፔር ኦፍ ኤሌክትሮን የመፍጠር ምን አለው? አቅም አለው። ነገር ግን እዚህ ጋር አሁን 4 ፔር እና 4 ፔር ኦፍ ቦንዲንግ ፔር እና 1 ሎን ፔር አለው። ስለዚህ ምን አይነት ነው ስሙ ማለት ነው? አንድ ላይ 5 አይደል? ባለ 5ቱን ቅድም ምን ብለናል? ትራይጎናል ባይ ፒራሚድ ብለናል። ትራይ ማለት 3 ነው፣ ባይ ማለት 2 ነው። አንድ ላይ ሲደመሩ 5 ነው። ስለዚህ 5 ኤሌክትሮን ፔር አሬንጅመንቱ 5 ነው። ትራይጎናል ባይ ፒራሚድ እንላለን። ነገር ግን እዚህ ጋር ሎን ፔር ስላለው ያንን በሎን ፔር እና በቦንዲንግ ፔር መካከል ያለውን ሪፐልሽን ሚኒማይዝ ለማድረግ ሲሳው ሼፕ የሚባል እንትን አለ፣ ሞሊኩላር ሼፕ አለ። በዛኛው ነው ማለት ነው እንትን የምንለው which is በዛ ውስጥ ደግሞ ኢኳቶሪያል እና አክሲያል ኤሌክትሮንስ የምንላቸው 2 አይነት ኤሌክትሮኖችም አሉ። እነዚያን በምናይበት ጊዜ እነ ሎን ፔር ኤ ላይ ይሄውና ይሄ ነው ሎን ፔሩ የሚገኘው በኢኳቶሪያል ፖዚሽን ነው ይላል። ይሄንን የወሰደው ከየት ነው ካላችሁ አሁን እንትን ላይ ብናይ ማፕ ላይ እንደዚህ አይነት አሁን ለምሳሌ ኤርዝ እንደዚህ አይነት ናት ብለን ብንወስድ ኢኳቶሪያል ነው ብሎ የሚወስደው ከዚህ እንደዚህ ያለው ነው። ኢኳቶሪያል ማለት እንደምናውቀው ሆሪዞንታል ነው which is axial ደግሞ perpendicular እንዲህ vertical ላይኑ ነው። ስለዚህ እዚህ ጋር አሁን ከዚህኛው ኮንሰፕት ተነስቶ እንደዚህ አይነት ነገር ማለት እንዲህ አድርጎ እንዲህ ስለ ጎበዝ አይደለሁም። ይሄ ትንሽ ወዲህ ይመጣ ነበር። ስለ ብዙም ጎበዝ አይደለሁም፣ ግን እንደዚህ አድርገን እንዲያምጥተን ይሄኛውንም ይሄኛው ምን ይባላል? ኢኳቶሪያል ይባላል። ይሄ ግን እዚህ አካባቢ ደግሞ እንትን የሚል ከሆነ አክሲያል ብለን እንወስዳለን ማለት ነው። ስለዚህ ቨርቲካሊ እንዲመጣ አክሲያሉ ነው። እንደ ሆሪዞንታል የሚወስደው ደግሞ ኢኳቶሪያል ፖዚሽኑን ይዟል እንላለን። ስለዚህ the axial position has 3 neighboring pair at 90 ዲግሪ ይላል። አክሲያል ፖዚሽን የምንለው ይሄ ነው 90 ዲግሪ። ለምሳሌ እዚህ ጋር እንደዚህ 90 ዲግሪ 90 ዲግሪ እንደዚህ ብንመሰርት አክሲያል ፖዚሽኑ ላይ ባሉ ኤሌክትሮኖች ላይ 90 ዲግሪ እንደዚህ ብንመሰርት ስንት ያ ሎን ፔር ስንት ናይበሮች ይኖራሉ ይላል? 3 ናይበሮች ይኖራሉ ይላል። እንዴት ካላችሁ ይሄው እዚህ ጋር 1 2 3 ፍሎሪኖች ይሄኛው ፍሎሪን ወዲህ ማዶ ነው ያለው። ስለዚህ አይቻልም። ይሄውና እንደዚህ አክሲያሉ እንደዚህ በምንቆርጥበት ጊዜ ስንት አለው ማለት ነው? 3 ናይበሮች አሉት ማለት ነው። ዋን አት 180 ዲግሪ 180 ዲግሪ ለምሳሌ እንደዚህ ደግሞ 180 ዲግሪ ማለት ነው ስትሬት ላይን እንደዚህ ሆሪዞንታል የምንሰራው ነው። እንደዛ በምናደርግበት ጊዜ ደግሞ ይሄኛው ሎን ፔር ጋር የቀረው ይሄኛው ፍሎሪን ብቻ ነው ማለት ነው። ስለዚህ 90 ዲግሪ ላይ 3 ናይበሮች አሉት። ነገር ግን 180 ዲግሪ ሆሪዞንታል ላይን እንደዚህ ብናሰምር ኦንሊ ይሄኛው ፍሎሪን ብቻ ነው ማለት ነው ከሎን ፔሩ ጋር የሚቀረው። while ኢኳቶሪያል ፖዚሽኑ ጋር በምንመጣበት ጊዜ ደግሞ እዚህ ጋር ደግሞ ወደዚህኛው በምንመጣበት ጊዜ has 2 neighboring at the pair of what 90 ዲግሪ በሚሆንበት ጊዜ ደግሞ 2 ናይበሮች አሉት። እንደዚህ በምናሰምርበት ጊዜ 120 በሚሆንበት ጊዜ ደግሞ እንዲሁ እንደዚህ አይነት ሰያፍ ነገር በሚሰራበት ጊዜ ደግሞ 2 more at what 120 ዲግሪ በሚሆንበት ጊዜ ደግሞ እንደዛ ይሆናል ማለት ነው። the repulsion is smaller for A and indeed A's structure is observed experimentally ይላል። ያ ይሄን ኤክስፐሪመንታሊ just ሁለቱም ይቻላል ይሄኛውም ስትራክቸር ነገር ግን ሞር ሚኒመም ሪፐልሽን አሁንም ከሁለቱም አንፃር ያለው ኤ ላይ ባለው ነው ኤክስፐሪመንታሊ ፕሩቭድ ሆኗል ይላል ማለት ነው። ስለዚህ የዛሬው ቪዲዮአችን ይህንን ይመስላል። ያልገባችሁ ሀሳብ ካለ ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። በቀጣይ ቪዲዮ ስለ ኢንተርሞሊኩላር ፎርሶች
አብረን የምናይ ይሆናል። ስለዚህ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ማስቀመጣችሁን እንዳትረሱ። እናም ደግሞ ቴሌግራም ቻናሌ ላይ እንዴት ነው እነዚህን ትሪኮችን እንዴት ነው ማወቅ የምንችለው ማለት ምን አይነት ስማቸውን ቴትራሄድራል ነው፣ ትራይጎናል ቫይን ፒራሚድ ነው፣ ትራይጎናል ፒራሚድ ነው፣ ሲሳው ነው፣ ቲ ሼፕ ነው የሚለውን ነገር እንዴት ነው ማወቅ የምንችለው የሚለውን ፋርዘር አንዳንድ ፒክቸሮችንም አንዳንድ ትሪኮችን በቴሌግራም ቻናሌ ላይ አታች አደርጋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ